ከዚህ በላይ ምንሽ ማለት ምን ዞር ብዬ ማይሻል አይመስልም እንዴ? ሳኮልሽ እየታመምሽ እንዴት ነው ሴቶኛ የማትጨነቁ? ሻቲ አንጀትን በላሽ አሁን ራሱ ታለቅስ ነው መጀመሪያ እኮ እየቀለደች እኔና ቆይ መጀመሪያ አላመንኳቸውም። እየቀለዳችሁ ነው መስሎኝ የታመመ ሰው እንደዚህ ነው እንዴ? እኔ የነበርኩበት አይቻታለሁ እውነት እንዴት እንደሆነች። እንደ ሰው እኮ ይለያያል። ገና ስለሆነ ይሆናል ማርያምን ከራሳችሁ ላይ ጨከናችሁ ናችሁ። ምን አይነት አረመኔዎች ናቸው? አቡቲ ይሄ ምጥ ይባላል። አሁን የምጥ ልትወልድ ይዟት ነው አሉ። ድንግጥ ወዲያውኑ ለምን ሆስፒታል አትሄዱም አለ። ሆስፒታል ለምን አትሄዱም? ከዛ ማን ይወሰደኝ ስትለው ይሄ ምን ይሰራል? የባከነ ስፔስ ታሳየኛል። እንግዳ ልጄንም ልጅሽ መጧ መጥቷል። ዳዲ አልነገረሽም? አሁን የደወልኩለት ለሱ። በሉ ምሳችሁን በቃ ዝም ብሎ ቁርጠት ምናምን ጀመረኝና ተጠራጥረን ሄድን ሆስፒታል። ኧረ እንዳትመጡ መንገድ ዝግ ነው። ገና እኮ ነው። ከጃጃ አልበላለም። ኦሜጋ ጠይቂ እንትኑ ወይ እናንተ መኝታ ቤት እንትኑ ላይ ጀርጋ ላይ ፓፐላ እሱ ማማ እና በኋላ ይቀየምሻል ነው። ምንድን ነበር? You gonna make me freeze. አሁን እንትን ውስጥ ነኝ፣ ሆቴል ሩም ውስጥ ነኝ። ሆቴል ኖት ሆቴል ሆስፒታል። ይህን ይመስላል። ኮንትራክሽን ምንድን ነው? ጀምረኝ ነው ያዥ እንደሱ ኮንትራክሽን ነው። በየሶስት ደቂቃ እንትን አላት። ምንድን ነው? ሰላም ነው ወይ? ምንድን ነው? ቁርጠት። ኧረ ጣጣ የለውም፣ ምንም ችግር የለም።
አዎ ኖ ያደላ እያሳቁኝ እኮ ነው። ና ቶሎ ዝም ብለሽ በየሶስት ደቂቃ እንትን እያለች ጀንደር ሪቪል እና የበርዝ እንትን ነው ቦል ላይ የተጫወተች ትላለች። እሷ ቪዲዮ ላይ እንዳይደፍ አናቱ በል አንተ ወንድ ነው አላልክም እንዴ? ላጠጣም አይለጠፍም እባክህ። ኧረ ተው እየተንቀጠቀጠ አይደለም እንዲህ እያልኩሽ ነው። ትንቤኪ በ10 ሺህ ብር አስይዘናል። አላለቅስም። እናንተ መውጣት ግን አለባችሁ። አንተን ታለቅሳለህ ነው የምለው እንጂ እሷ አታለቅስ። ምን አላለቅስም ነው ችግር የለውም። it's all right ግን እሱ አላለቅስም። አምጡ በ10 ሺህ ብር አስይዘዋል። ያለቅሳል። አቤል ተነሳለ እንዴ? አሁን እኮ ስማ ኮንትራክሽኑን አሁን ለምዶት ነው እንጂ ማለት ነው። ቃሌን ሰጥቼሃለሁ። አላማህን So this is my hospital room. This is my bed. The one the baby የሚመጣበት my baby sister my husband and አይ ቆይ ወይ እዛ ታቦት እዛ ጋር አለ። ተኛ በደንብ ተኛ። ቆይ እና 1 ሴንቲሜትር ዳያሊትር ነኝ አሁን። ቶሎ ወጣ በይ እየተባለች ነው። ምጣ ብለናል። ምጣ ምጪ ጆ ነው እኮ የዛኔ እኮ ጆ አመለጠው። 1 ሴንቲሜትር ዲዴቴ እሑድ ነበረ ጥር 17 ከ5 ቀን 9 ወር ነው አይደል? ወንድ ነው ሴት ነው ያልከው? ልንገርህ ወዴ 15ኛ ነው ይሄ 15ኛ ጉድ ነው። በጣም ነው የሚጎረው። ቤንች ሞር ሚጅ ዋልዶ ቤንች ነው እግር ኳስ አላወድም ቢቢ ነው ምን ነስተው አማሳ ፎቶ ያሳኒ ናቸው ሚቀበል ነገር አለሽ ከርቸዲ ያስጋል አለኝ ኩዚ ውስጥ እኮ ልቀርጽ ነው። This is the toilet. Okay, ይመስላል አልቻልኩም። አሁን ከረንትሊ 10 ሰዓት ተኩል ሆኗል። ሌሊት የጀመረኝ ነው 12 ሰዓት ላይ ግን በጣም የተባባሰው ከአንድ ጠዋት ጀምሮ ነው። ዝምታው የሚያናዳል። ምን እያሰበ እንደሆነ አታውቅም። ሲያወራ የቅዱስ ሚካኤል ተወልዳለሁ ብዬ ጠብቄ ነበረ ግን ዝም እያየሁ ዝም ጥቁር ትልቅ አፍንጫ
ማርገዛችሁ በምን ታወቃል? አትፈሩት። ኦኬ ኤኒዌይ ለሌላ ሰው እንዴት ሊያበሳጭ እንደሚችል ነው እግዚአብሔር ያውቃል። ሊጨመር የአዲስ ደግሞ ትንሽ ቆይቶ ይሰጣል። ለዚህ ነው የጠራው። እንዴት ያለ ከቤቱ መራቅ ምን አለበት በጣም ደስ የሚለው ደግሞ እኮ አስቀናችኝ ግጥም አድርጎ ማለት ነው። ኧረ ትንሽ እኮ በእኔ ተከለለ ነው እንዴ ሶስት ምትለው ታዲያ አይቀርም። ራሴን አስቀምጥ ሁለተኛው የከበራት የመጀመሪያውን እኮ ብላለች። እግዚአብሔር አይዞሽ አይዞሽ ልምድ ነበራት። ዜሮ ስድስት ሳትገቢ እንዴ በቃ በቃኝ ብሏል። እኔ እችላለሁ አላልክም? ያዣት እኔ እችላለሁ። አይ ቲንክ እሱ ይቺኛዋ ስታልፍ ነች የምትመጣው። ሞራሉ ምኑ የመጀመሪያውን ካለፈች በኋላ ህመሙ እየጨመረ ነው። ልጅሽ እያየሽ ነው ስልክሽ ላይ ብሎግ የምትሰሩ ተረስቶ ወደ ጎን ነው
ኧረ የፍራታ ሉብሩስ መንቺ ነው። እስቲ ኧረ ተው ይልቀቀኝ። ቆይ ኧረ እሱ አይደለም ተልባ አልጠጣም እያለሽ ተልባ ልጅ ያለው ጥቅም በኢየሱስ መንፈሱ እኮ ነው። ትንሽ አሪፍ ነው ከገባልሽ። ቆይ እንትኑ ቢያንስ ቆይ ትንሽ አንደር ሬትድ ነው አለች። ጸበሉ ነው በስትሮ ጸበል የጠጣኝ መጀመሪያው ሰው ነገራችን መጀመሪያ እኮ አጭበርብራኝ ነው ነው ብላ እኮ ነው በርዛ እኮ ነው ከበድ ሲላት ነው ያወቀችው። ኮንደንሴት ሶስት ደረሰ። አሁን ከረንትሊ ስንት ሰዓት ነው? 2 ተኩል ነው። 2 ተኩል ነው። 3 ሴንቲሜትር ዲያሌትድ ነኝ። ቶሎ ነይ አፍንጫዬ። አይ ምን ይመጣል ከዚህ በኋላ ቼን ነው ቼን ሪያክሽን ሀይ ቭሎግ አጥሚት እየጠጣሁ ነው። በምጥ ነው የተገላገልኩት። ምን አለ እኔ ደግሞ ተኝቼ ሳሙች ከከከከከ ሚላ በቃ እንዴት ሊውሰደኝ ረረስ እዚህ ጋር ተኝቼ እምቢ አለኝ። በቃ አልቻልኩም። ማይ ማም እንዴት እንደተጨነቀች እየነገረች ነው። ኤንድ ዲስ አር ማይ ማማ ኔልስ ሶ አሁን ወደ ቤት እየሄድን ነው። Look at my baby. Mommy's here. አጥሚት ከዚ ብሬስትፊድ ማድረግ ስላለብኝ guess what I couldn't። ስለዚህ ለሱ ሲባል ትኩስ ነገር ጠጪ ተብዬ ይሄ በጣም ብዙ ጊዜኛዬ ትኩስ ነገር ነው። ይሄን ይመስላል። ባይ ባይ። ቆይ ኦኬ ነው have a log again anyway ፀጉሬን እንትን ብያለሁ። ፀጉሬን ፈረስ ፀጉሬ human hair actually it's my hair just freeze አደረኩ። እኔ ቆንጆ ልጅ ከዛ ደግሞ ጸባይኛ ነሽ አታለቅሽም ምናምን ገና ምን አይተሽ ለኪፍት ያለሽ ከዛ ኤኒዌይ እንትን አርጉ ቼክ አውት አርጉ ተብሎ ተፈቅዶልናል። ግን ቤት ኮኮናት ወስደን እየጠበቅን ነው። ማይ ሀዝበንድ በቃ ይህን ይመስላል።